ሰላም ጤና ይስጥልኝ ውድ የሚዲያችን ተከታታዮች እንደምን አላችሁ? ዛሬ በአማራ ምድር ታሪክ እየተሰራ ነው። በሰሜን ጎንደር ዛንተራ ግንባር ፋኖ በፈጸመው መብረቃዊ የቆረጣ ጥቃት 25 ወታደሮች ሲደመሰሱ፣ በደብረ ብርሃን ዙሪያ ደግሞ ለ3 ቀናት ሲፋለም የነበረው ያገዛዙ ኃይል አከርካሪው ተሰብሮ ተበታትነዋል። ከእነዚህ የድል ዜናዎች ጎን ለጎን በምስራቅ አማራ ቀጠና ፋኖ ለህዝቡ መንገድ ሲሰራ የሚያሳየውን ድንቅ የልማት ዜና እንዲሁም በመርሐቤቴ የተፈጸመውን ኦፕሬሽን ዝርዝር መረጃዎች ይዘናል። አብራችሁን ቆዩ። በክቡር ሰማዕቱ አርበኛ ማንዴላ እያዩ ስም በታወጀው ዘመቻ በዛንትራ ግንባር 25 የጠላት ወታደሮች ሲደመሰሱ ፋኖ ያላንዳች ኪሳራ በድል ተቀናጅቷል። በሰሜን አማራ ቀጠና በሰማዕቱ አርበኛ ማንዴላ እያዩ አባደር ስም የተሰየመው ዘመቻ በድል እየገሰገሰ ይገኛል። በትናንትናው ዕለት ከደጎማ ወደ ዛንትራ ቀበሌ ሲንቀሳቀስ በነበረ የጠላት ኃይል በተፈጸመ መብረቃዊ የቆረጣ ማጥቃት የአገዛዙ ሰራዊት መፈራረሱን የመረብ ሚዲያ በዘገባው አመላክቷል። ይህ ኦፕሬሽን አማራዊ የጦር ብልሃትን ከዘመናዊ የሽምቅ ውጊያ ሳይንስ ጋር ያዋሃደ እንደነበርም ተገልጿል። ፋኖ በትንሽ የሰው ኃይል ታላቅ ወታደራዊ ግዳጅን በስኬት መወጣት እንደሚችል ያስመሰከረበት ሲሆን በአንጻሩ ያገዛዙ ኃይል ድንገተኛ ጥቃትን መከላከል የማይችልበት ደረጃ ላይ መድረሱንም በገሃድ አሳይቷል። በዚህ የፋኖ ውጊያ በቆረጣ ማጥቃት ብቻ 25 ያገዛዙ ወታደሮች የተደመሰሱ ሲሆን በርካታ ቁጥር ያላቸው ደግሞ ቆስለዋል። የመጀመሪያውን ጥቃት ተከትሎ ለጠላት ኃይል ድጋፍ ለመስጠት ወደ ቀጠናው የገባው ተጨማሪ ኃይልም ቢሆን ከፋኖ ቁጣ አላመለጠም። ጀግናው ፋኖ በዚህ ተጨማሪ ኃይል ጋር ከባድ የጨለማ የጨበጣ ውጊያ በማድረግ የጠላትን አከርካሪም ሰብረዋል። በዚህ እጅግ አስቸጋሪ በነበረው የጨለማ ውጊያና የቆረጣ ማጥቃት ፋኖ ያላንዳች ሰብአዊ ኪሳራ ግዳጁን በድል ማጠናቀቁን የቀጠናው የበላይነት መያዙንም ዘጋቢያችን አረጋግጧል። ይህ ድል የሰማዕቱን አርበኛ ማንዴላ እያዩን አደራ ለመጠበቅ ፋኖ ያለውን ቁርጠኝነት ዳግም ያረጋገጠም ነው ብለዋል። ከህልውና ተጋድሎ ጎን ለጎን በምስራቅ አማራ ቀጠና ልጅ ኢያሱ ኮር ጀግኖች ለህዝብ የመንገድ መሰረተ ልማት እየገነቡ መሆኑ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ሚኒልክ ዕዝ ወራሪውን የብልጽግና ሰራዊት ከመደምሰስ ጎን ለጎን ፋኖ በሚያስተዳድራቸው አካባቢዎች የህዝብን ማህበራዊ ችግር የሚቀርፉ የልማት ስራዎችን እያከናወነ ይገኛል። በሚኒልክ ዕዝ ስር የሚንቀሳቀሰው ልጅ ኢያሱ ኮር 24ኛ ክፍለ ጦር ለአካባቢው ማህበረሰብ አገልግሎት የሚውል የመንገድ ጠረጋና ጥገና ስራ በስፋት እየሰራ ይገኛል። ይህ ተግባር ፋኖ ወታደራዊ ግዳጁን ብቻ ሳይሆን የህዝቡን የልማት ጥም የመቁረጥ አቅምና ቁርጠኝነት እንዳለውን በተግባር ያሳየበት ሆኗል። የአካባቢው ነዋሪዎች ፋኖ በልማት ስራው እያገዛቸው በመሆኑ ታላቅ ደስታቸውንም ገልጸዋል። ነዋሪዎቹ ሲናገሩ አገዛዙ የአረብ ወይም የቱርክ ድሮን ይሻላል እያለ እኛን መግደያ መሳሪያ በሚገዛበት በዚህ ወቅት ፋኖ ግን መንገድ እየሰራ ይረዳናል። ይህ ትልቅ ኩራት ነውም ብለዋል። አገዛዙ ሆን ብሎ የአማራ ህዝብ መሰረተ ልማት እንዳያገኝ ቢያደርገውም ፋኖ ግን ከጎናችን መቆሙን ህዝብ አድናቆትም ገልጿል። ይህ የልማት ስራ ፋኖ ከጊዜ ወደ ጊዜ እያደገ መምጣቱንና በቁጥጥሩ ስር ባሉ ወረዳዎችና ቀበሌዎች የተረጋጋ ህዝባዊ አስተዳደር የመሰረተ መሆኑን የሚያሳይ ማሳያም ነው። ንቅናቄ ወደፊትም በልማት ስራው በተሻለ እቅድ ተጠናክሮ እንደሚቀጥልና መዳረሻው ድልና ነጻነት መሆኑንም በድጋሚ አረጋግጧል። ለ3 ቀናት በዘለቀ ውጊያ የአየር ወለድና የሚሊሻ ኃይሎች ተደመሰሱ። በመርሐቤቴ ድንገተኛ ኦፕሬሽን ተፈጸመ። በአፋብህን ደቡብ አማራ ቀጠና ሳምነው ስር የሚንቀሳቀሰው አጼ ዘርዓ ያዕቆብ 1ኛ ኮር በደብረ ብርሃንና ዙሪያ በመርሐቤቴ በወሰደ ወታደራዊ እርምጃ ታላቅ ድል ማስመዝገቡን የኮሩ የህዝብ ግንኙነት ኃላፊ አርበኛ ማረ ታዘዘ አስታወቁ። ከሰሞኑ ከየካቲት 24 እስከ የካቲት 26 ቀን 2018 ዓ.ም ድረስ በደብረ ብርሃን ከተማ አቅራቢያ በሚገኙ መጥቆሪያ ልዩ ስሙ 5 ቁጥርና ግፋት ቀበሌዎች ብርቱ ውጊያ ተካሂደዋል። የጠላት እቅድ ማክሸፍ አገዛዙ ከደብረ ብርሃንና ከተለያዩ ከተሞች ኃይል አሰባስቦ ያሳምነውን ልጆች ከብቤ ደመስሳለሁ በሚል ቢመጣም ከነጎድጓድ ክፍለ ጦር አናብስቶች አይቀጡ ቅጣት ተቀጥቷል። የተደመሰሱት የጠላት ወታደሮች አስከሬን በወርቀ ገሩ ገብርኤል አካባቢ እንዲቀበር ተደርጓል። በርካታ ቁስለኞችም ወደ ደብረ ብርሃን ሪፈራል ሆስፒታል ተግዘዋል። የጠላት ጭካኔም ምቱ የበረታበት ያገዛዙ ኃይል በንጹሃን መኖሪያ ቤቶች ላይ ከባድ መሳሪያ ቢተኩስም የነጎድጓድ ክፍለ ጦር አካባቢውን መልሶ በመቆጣጠር ጠላትን አባሯል።
በተያያዘ ዜና የአጼ ዘርዓ ያዕቆብ አንደኛ ኮር አካል የሆነው ናደው ክፍለ ጦር ተወርዋሪ አናብስቶች በመህራቤት ወረዳ ዓለም ከተማ ውስጥ ጀብድ ሰርተዋል። በኦፕሬሽኑም የካቲት 5 ቀን 2018 ዓ.ም ምሽት 1 ሰዓት ላይ ማቁር 01 ተብሎ በሚጠራው ቀበሌ ውስጥ ጥበቃ ሮንድ ላይ በነበረ ያገዛዙ ሚሊሻዎች ላይ ጥቃት ፈጽመዋል። ውጤቱም 3 ሚሊሻዎች ሲደመሰሱ 3ቱ ደግሞ በጽኑ ቆስለው ድሉ ለፋኖ ሆኗል። ውድ የሚዲያችን ተከታታዮች የአማራ ፋኖ ጠላትን መደምሰስ ብቻ ሳይሆን ህዝቡን ማልማትና ማገልገል ወደሚችልበት ከፍተኛ አቅም ላይ ደርሷል። አገዛዙ በየግንባሩ እየተሸነፈ በንጹሃን ላይ ጥቃት ቢሰነዝርም ጀግኖቹ ፋኖች ግን አካባቢውን እየተቆጣጠሩ ለነጻነትና ለልማት እየሰሩ ይገኛሉ። ዝግጅታችንን ስለተከታተላችሁ ከልብ እናመሰግናለን። ላይክ እና ሼር ማድረጋችሁን አትርሱ። ይህ እውነትን ቆንጥጦ የሚያወጣው አዲስ ወረንጦ ሚዲያ ነው። ድል ለአማራ ህዝብ፣ ሰላም ለሀገራችን።